Hello, this is Microphone Media. Please like, subscribe, and share. Thank you. ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን አደራችሁ። በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። ለማይክሮፎን ሚዲያ ቁጥር 2 አዳዲስ የሆናችሁ አዲሱ ቻናላችን ነው። አድማጮቻችን በፍጥነት ወደ ማህበረሰባችን እየገባ ያለ ብዙ ኢንፎርሜሽን ደግሞ ከናንተ ወደ እናንተ ነው። አድማጮች በእውነት በጣም ነው የምናመሰግነው። ለህዝባችሁ እየሰራችሁ ነው። መሀል አዲስ አበባ ሆናችሁ 4 ኪሎ ሳይቀር ሆናችሁ ለህዝባችን ልሳን መሆን አለብን ብላችሁ ኢንፎርሜሽን የተረጋገጠ ኢንፎርሜሽን እያወጣችሁ የምትልኩልን ያላችሁና ለህዝባችን እንዲደርስ የምታደርጉ ያላችሁ በታሪክም ትዘከራላችሁ። በቅርብ ጊዜ ይሄ አሁን ያለው መንግስት ታሪክ ይሆናል። ከዛ በኋላ በግልጽ ወጥተን እገሌ ሲተባበረን ነበር እንላለን። እናመሰግናለን። እውነት ለመናገር ህዝባችንን ወክለን ማለት ነው። ይሄ ለህዝብ ነው፣ ለኛ አይደለም። የምትልኩት ያላችሁ ለህዝባችሁ ነው። ህዝባችሁ ነፃ ለማውጣት፣ ህዝባችሁ ለማገዝ፣ ህዝባችሁ ከጥፋት ለመታደግ ነው የምታደርጉት ያላችሁና በርቱበት፣ ቀጥሉበት። የሌሎቹ መስማት ብቻ ሳይሆን እናንተም መጥፎ ነገር ስታዩ የሚደረግ በፖሊስም ይሁን በሰራዊቱም ይሁን በባለስልጣኖቹም ይሁን ህዝብ ላይ የሚደርስ ማንኛውም ነገር ትናንትና አሁን ከአያት አካባቢ የላኩልንን በጣም የሚያሳዝን ነገር አሁን እየተደረገ ያለው እንደዚህ አይነት ነገር ማጋለጥ አለባቸው አድማጮች። ስናጋልጠው ብዙ ነገር እንደሚከሽፍ ሚዲያ ምን ያህል ኃይል እንዳለው፣ ሚዲያ ምን ያህል መለወጥ እንደሚችል፣ ሚዲያን ምን ያህል እንደሚፈሩት የሚያረጋግጥልን በሚነግሩን ነው። ኧረ በቀላል እንደዚህ አትበል እባክህን፣ እንደዚህ ብለህ የተናገርከው እኮ አሁን እኮ እንደዚህ ስንነጋገር አረፈድን፣ ተሰብስበን እኮ እንደዚህ እያለ ነው ሚዲያ እያልን እየተነጋገርንበት አረፈድን እያላችሁ እየነገራችሁ ነውና እጃችሁ ላይ ያለ ኃይል ትንሽ አርጋችሁ እንዳትቆጥሩት ነው የምለው። ኃይል እናንተ ጋር ነው ያለው። ኢንፎርሜሽን በማውጣት በማጋራት በማጋለጥ የማይሆነው ነገር አይሆንም በማለት አስተባብረህ ማድረግ ያለብህን ማድረግ። ይሄ ያድርጉ ማለት ለእናንተ ከኔ አትጠብቁም። የምታደርጉት ታውቁታላችሁ። ስለዚህ የትም አካባቢ ሆኖ ከአዲስ አበባ የግድ ብቻ መሆን የለበትም። ክልሎችም ከዋና ከሐዋሳም ከአዳማም ከድሬዳዋም ከአሶሳም ከሁሉም ብቻ ዋና ትልልቅ የሚባሉ ከተሞች የሚደርስ ማንኛውም ነገር ከትንሽም ቢሆን ከገጠርም ቢሆን ላኩልን። ትክክለኛ ዋናኛ ከእናንተ የምንጠብቀው አንደኛ ከቻላችሁ እስከነ ማስረጃ እስከነ ፎቶግራፍ ቪዲዮ ማስጨምራችሁ ላካሉን። ካልሆነ ደግሞ የተረጋገጠ መሆን አለበት። ምክንያቱም ሚስ ኢንፎርም ማድረግ ህዝባችንን አንፈልግም። ይህንን እያልኩ እንግዲህ ወደ ዛሬ ይዤላችሁ የመጣሁትን በጣም በእውነት አስደሳች የሆነ በጣም ደስ የሚል በጣም ደግሞ የሚያኮራ ስራዎችን ነው ይዤላችሁ መጥቻ ያለሁኝ። ይሄን ደግሞ ሀቁነቱ የተረጋገጠ ነው። ካሉን ትልልቅ ከምንላቸው ያው እንደምታውቁት ቪዲዮዎቻችን አጠራጠር አድርገን ነው የምንሰራውና ካሉን ትልልቆች የምላቸው ትግራይ ለአሜሪካ አምባሳደር ከለከለች እያልን ነው። ምንድነው የከለከለችው? ምን ሊያደርግ ነበር ያሰበው? በጣም ትልቅ የሚገርም ነገር ነው አስቦ የነበረው። የትግራይ መንግስት ደግሞ የትግራይ ህዝብና የትግራይ መንግስት ካበረ ምንም ነገር ሊሆን እንደማይችል፣ ምንም ነገር መደረግ እንደማይችል፣ ሴራዎቹን በሙሉ እንደሚያውቃቸው ሰሞኑን ወደ ሽሬ አክሱም እና መቀሌ ተልኮ የነበሩ ከተለያዩ ከ4 ኪሎም ከኤምባሲውም ተልኮ የነበሩ ሰዎችንም በክትትል ላይ እንደነበሩ ከማንም የሚደረገውን ነገር ያው የግድ ሲመጡ አሜሪካኖች ወይ ነጮች ወይ ጥቁሮች እንግሊዝኛ ተናጋሪዎች መሆን የለባቸውም። የሚላኩ ኢትዮጵያውያን የትግርኛ ወደ ትግራይ ሲላኩ የትግርኛ ወደ አማራ ክልል የሚላኩት ደግሞ አማርኛ የሚናገሩ ናቸውና ይህንንም ተሰምቶ ተነቅቶበት ለአሜሪካ አምባሳደር የተነገረው የተከለከለው አለ። እሱን እንነግራችኋለን። ሌላ አስደሳች ዜና አለን ከአማራና ትግራይ አፋር። ይሄ ለአብይ አህመድ ወገቡን የቆረጠው ነው አድማጮች። ወገቡን ቁርጥ ነው ያደረገው። በቃ ጭራሽ ያስበውን ያሴሩትን መጀመሪያ ሲጀምሩ ጀምረው መጀመሪያ ደመቀ መኮንንና አብይ አህመድ ሆነው የሰሩትን ሴራ በሙሉ አሁን እየከሸፈ ነው። አስበውት የነበረ ይህንን ህዝብ አማራ፣ ትግራይ፣ አፋር የሚባል ደም እየተፋሰሰ እየተጣላ እየተናቆረ ለነሱ ደግሞ አስታራቂ እየመሰሉ ጣይ እየመሰሉ አጋዥ እየመሰሉ ስልጣናቸውን ለረጅም ጊዜ እንይዛለን ብለው አስበውት የነበረ የኦህዴድ ብልጽግና በተለይ
አሁን ግን እየፈረሰባቸው ነው። ቀንዋን እየጨለመች እየሄደች ነው። ብርሃኗ የምትጠፋባት ጊዜ ደርሳለችና መበርታት ነው ያለባችሁ። ምን ማለታችን እንደሆነ ደግሞ በደንብ አድርገን እንነግራችኋለን። 4 ኪሎ ደግሞ ሀዘን ተቀምጠዋል። ለምንድን ነው ሀዘን የተቀመጡት? እሱንም እንነግራችኋለን። አድማጮቻችን ከኛ ጋር ቆዩ። እንደነገርኳችሁ ላይክ አድርጉት፣ እስካሁን ላይክ ካላደረጋችሁት፣ ምክንያቱም ሌሎቹንም እንዲያዩት በሰፊው ኤአይ እንዲዘረጋውና የእነዚህን ሴራ እንዲያጋልጥ ማለት ነው። ይህንን እያልኩ እንግዲህ ለአሜሪካ አምባሳደሩ ልንገራቸው አድማጮች። የአሜሪካ አምባሳደሩ ያው እንደምታውቁት ጥብቅ የሆነ ግንኙነት ጽኑ የሆነ ከነጌታቸው ረዳ ከጻርቃን ጋር ከአብይ አህመድ ጋር እንዳለው የታወቀ ነው። በጣም ግንኙነት አለው። ትንሽም ይሁን ትልቅ ሎጅ ማሰራ የሆነ ሽርሽር ቦታም ከተሰራ ትንሽ መንገድም ከተሰራ ይጠራዋል፣ ይጋብዘዋል አብይ አህመድ። ወይ እሱም ሂዶ ያያል። ጥሩ ስታደርጉ ጥሩ እንላለን፣ ስትሳሳቱ ደግሞ እንደ አርሙ እንላችኋለን ምናምን ብሎ ያው የዲፕሎማት አነጋገር ይናገራል። ግን ዋናው ከማጋ እንደሆኑ የታወቀ ነው። ታውቁታላችሁ ሁላችሁንም። አሁን የአሜሪካው አምባሳደር ምንድን ነው አስበው የነበረው መሰላችሁ? ትግራይ ሂደው መቀሌ ማለት ነው እንግዲህ ሰዎች ልከዋል ወደ ሽሬም አክሱምም መቀሌም ሰሞኑን ብያቸዋለሁ። እነሱ ሪፖርት አቅርበውለታል። ይሄ የተደረገ ነው፣ ተፈናቃዮቹ እንደዚህ ብለዋል፣ እንደዚህ አይነት ጥንካሬ ያለ እዚህን ድክመት አለ። ሁሉም ብቻ ያደረጉትን ሪፖርት በዝርዝር አናውቀውም፣ ግን ያው ሪፖርት አቅርበውለታል። እሱ ግን አስቦት የነበረው ለዶክተር ደብረጽዮን ለትግራይ ፕሬዚደንት በመንግስት የተመረጠው መንግስት ወክሎ ፕሬዚደንት ሆነ ያለውን ዶክተር ደብረጽዮን እሱን ከማናገሩ በፊት መቀሌ መጥቶ ድራማ ሊሰራ ነበር የፈለገው ለታደሰ ወረደ። ታደሰ ወረደ አሁን እውነት ለመናገር የፈለገ ነገር ያድርግ፣ ሁሉንም ነገር ቀርቦለት፣ ቪላ ቤት ተሰጥቶት፣ የሚበላው የሚጠጣው ቀርቦለት፣ ጥበቃ ተደርጎለት በሰላም እየኖረ ያለ ሰው ነው። በውስጥ ምን እንደሚያደርግ እኛ የምናውቀው ነገር የለም። ሌላም ሰሎሞን ምናምን የሚባል ደግሞ አለ፣ አንድ ሌላ ትንሽ ፓርቲ አቋቋምኩኝ የሚል እሱንም እና ቀድሞ እነሱን ለማነጋገር ነበር ያሰበው። ይታያቸው እንግዲህ ምን ብለህ ነው የምታናገረው? ከስልጣኑ ወርዶ ፓርቲ የለው። አሁን ወዶ ወረደ ታደሰ ወረደ ጀነራል ታደሰ አሁን ፓርቲ የለው፣ የሚመራው ሰራዊት የለው፣ የሚያዘው ነገር የለ፣ ቢሮ የለው፣ ምን የለው። ቤቱ አርፎ ነው ያለው፣ ጥሮታ ወጥቶ ነው ያለው። ለሴራ ለመቆስቆስ ችግር ለመፍጠር ሚዲያዎችን ይዞ መጥቶ ድራማ ለመስራት ነበር የተፈለገው። ከትግራይ መንግስት ደግሞ የተነገረው አንድ መንግስት ነው ያለው። ወደ ትግራይ ስትመጣ እንግዳ ሲመጣ አክብረን ነው የምንቀበለው፣ ባህላችን ነው፣ በትክክል እንቀበልሃለን፣ የምትናገረው ካለ ደግሞ እናዳምጣለን። እኛ የምንናገረው ደግሞ የማታውቀው ነገር እንኳን የለን፣ ሁሉም ታውቀዋለህ፣ ግን የምንናገረውን እናጋራለን። ከዛ በኋላ በክብር ደግሞ ደህንነት ተጠብቆ ትመለሳለህ። ከዛ ውጭ ግን ከደበበ ጋር ከበቀለ ጋር ከምን ጋር እገናኛለሁ፣ እዞራለሁ፣ እነሱን ቀድሜ ያነጋግራለሁ የምትል ከሆነ ደህንነትህን ዋስትና የለንም፣ ጥበቃም የለንም። ያንተን ደህንነት የሚጠብቅ እንግዲህ ወደ አንድን አምባሳደር እንኳን የአሜሪካ አምባሳደር ይቀርና የማንም ሀገርም ቢሆን አምባሳደርም ይሁን ማንኛውም እንግዳ ብቻ ትልቅ የሚባል ሲመጣ ደህንነቱ ይጠበቃል። ምንም ነገር እንዳይነካው የሚጠብቀው ቲዲኤፍ ነው። አርሚ 22 የሚባል አለ መቀሌ አካባቢ የሚጠብቅ ማለት ነው። ማንኛውም እንግዳ ሲመጣም ሲወጣም ሲገባም ይጠብቃል። ባለስልጣኖቹን የሚጠብቅ የመቀሌ ነዋሪዎችን ደህንነት የሚጠብቅ አንድ አርሚ አለ። እሱ ነው ኃላፊነት ወስዶ ጥበቃ የሚደረግለት። ምክንያቱም የአብይ አህመድ የብልጽግና ሰራዊት የለም ትግራይ ውስጥ እንደምታውቁት። እና አሁን በቃ ሌላ ቦታ የምትሄድ ከሆነ ፐርሶናል ግራንተር የሚባል ነገር አለ አይደለም? ኃላፊነት አንወስድም፣ በራስህ ኃላፊነት የምትሄድ ከሆነ ትዞራለህ። ትግራይ መዞር አትችልም አንልህም፣ ግን እኛ ምንም ደህንነትህን አንጠብቅም። ቀጥታ መጥተህ ወደ የክልሉ ፕሬዚደንት አነጋግረህ የምትለው ነገር ካለ፣ የምታስተላልፈው ነገር ካለ፣ የምትጠይቀን ካለ እንመልሳለን፣ እንሰማሃለን። ከዛ ውጭ ግን ምንም ነገር የሚደረግ ነገር የለም ተብሎ
አሁን ይሄንን ስለተባለ ላልተወሰነ ጊዜ እንግዲህ ሰርዞታል። በቃ ላልተወሰነ ጊዜ አራዝሞታል ነው የተባለው። ያው ሰርዞታል። ምክንያቱም የሚመጣ የነበረውን ሰላም ለመፍጠር ያለውን ችግር ሰምቶ ሁሉንም ነገር አዳምጦ ህዝቡ ላይ ያለ ችግር መድኃኒት የለው፣ መብራት የለው፣ ሁሉንም ነገር ተከልክሎ ሁሉንም መንገድ ተዘግቶበት ነዳጅ የለ፣ እንኳን ሌላ ሰርተው ለፍተው የትም አገር አስቡት እንግዲህ አድማጮች፣ የትም አገር ለነገ ጠዋት ለችግር ሲደርስብኝ እጠቀምበታለሁ ብለህ ቆጥበህ የምታስቀምጠው ባንክ ውስጥ በፈለክበት ሰዓት ሂደህ ማውጣት እንደምትችል አውቀህ ነው። ትግራይ ውስጥ ግን እንደዛ ማድረግ አይቻልም። አሁን ገንዘብ ባንክ ውስጥ ያለህን ገንዘብ ሰርተህ ጥረህ ግረህ ያገኘኸው የመንግስት ሰራተኛ ምናምን ደሞዝ አልተከፈለም፣ እሱ ሌላ ነገር ነው። የቆጠብከው ገንዘብ እንኳን ማውጣት አትችልም። ነዳጅ የሚባል ነገር የለም። ግን የሚገርማችሁ ነዳጅ እሱ ቢዘጋው የሚከፈትበት ቦታ አለ። ትግራይ አሁን 360 ዲግሪ የተከበበች አይደለችም። ትግራይም አማራ የፋኖም የአፋር ተቃዋሚ ድርጅትም በትልቁ እየሰሩ ነው ያሉት። ስለዚህ ከፍተኛ ችግር ለመፍጠር ተፈጥሮ እያለ አንዲት ቃልም ተናግሮ አያውቅም። የዚህ የአሜሪካ አምባሳደር በድሮን 3-4 ጊዜ ሲደበድብ አብይ አህመድ አንድ ነገርም ብሎ አያውቅም። ትንሽ ተንቀሳቀሳችሁ ብሎ ግን የቪዛ ክልከላ እናደርጋለን አለ። ሳቁበት እነሱ ደግሞ። አሜሪካ መሄድ የሚፈልግ ማንም የለም። ከአሜሪካ መጥተን እኮ ነው እዚህ የምንዋጋ ያለ ነው ያሉት። ከአሜሪካ ቤተሰቦቻችን ሁለመናችንን ጥለን መጥተን ነው እዚህ ህዝባችንን ለማዳል የምንታገለው ያለ ነው ያሉት። ስለዚህ የአሜሪካ አምባሳደር ያው እውነት ለመናገር የሚገባውን መልስ አግኝተዋል እያልን ወደሚቀጥለው ስናልፍ አስደሳች ዜና ከአማራና ከትግራይ ከአፋር የሚለውን አድማጮች፣ አሁን ከምትጠብቁት በላይ ከምታስቡት በላይ እየተሰራ ነው። ሶስቱን ክልሉ ላይ ተባብረው እየሰሩ ነው። 4 ነጥብ። ይሄ መደበቅ መሽኮርምም ምናምን አያስፈልገውም። አማራ ክልል ማንኛውም ነገር አብይ አህመድ አድቫንቴጅ የሚወስድበት የሚያንቀሳቀስበት ካለ ይመታል። እየተመታ ነው። የሚያስፈልገው አማራ ክልል ያልፍለታል። በትግራይ ማለፍም አለበት። አፋሩም እንደዚሁ። የአፋር ሰራዊት እንዳለ ልዩ ኃይሉ ፈርሶ ወደ ተቃዋሚ ድርጅት እየጎረፈ ነው። ከፍተኛ ፍርሃትና ጭንቅ በዚህ አድሮባቸው እና አብይ አህመድ ወጣቱን በሙሉ ማሰር ጀምረዋል። እንግዲህ እንደምታውቁት የአፋር ህዝብ በጣም ትንሽ ህዝብ ነው። ቁጥሩ በጣም ትንሽ ነው። ለምን? ብዙውን ጊዜ ከብታቸውን ተከትለው ከቦታ ቦታ ስለሚዘዋወሩ ቤታቸው ቆይተው ለመራባትም እኮ አብረህ መሆን አለብህ ከባለቤትህ ጋር። ስለዚህ በጣም ቁጥሩ በጣም መሬቱ ነው ሰፊ እንጂ ህዝቡ ቁጥር በጣም ትንሽ ነው። ግን ያለውንም ቢሆን ወጣቱ እየሰበሰቡ እየወሰዱ ነው ያሉት። የሚገርማችሁ አማራ አፋር ውስጥ ሽፍታ ሆነው ከቲዲኤፍ በገንዘብ ተደልለው የሄዱ ቁጥራቸው አነስተኛ የሆኑ የትግራይ ተወላጆች አሉ። አሁንም የሚላላኩት ያሉትን ለብልጽግና አፋር ውስጥ የሚያስፈልገውን ነገር ለማድረግ እነሱ ይሁን ናቸው። ሀሩር ውስጥ እየተሯሯጡ ይውላሉ። ከዛም እያመለጡ ወደ ሀገራቸው እየተመለሱ ነው። ለነገሩ ወደ ትግራይ እየተመለሱ ነው። ግን ዋናው ነገሩ አማራ አልፎ ትግራይን የሚጠቃበት፣ ትግራይን አልፎ አማራ የሚጠቃበት፣ አፋርን በዛም ከቦ የሚመታበት አቁመዋል። ስለዚህ የአብይ አህመድ ከፍተኛ ጭንቅና ሐዘን ውስጥ አስገብቶት ያለው እንኳን አስተባብሮ 360 ዲግሪ ከቦ ሊያጠፋ ይቅርና ከፋፍሎ ዶክተር ሚልኬሳ እንዳለን እኮ ሰምታችሁታል አድማጮቼ። መጀመሪያ ያሴሩት የአማራን ህዝብ በሙሉ ወጣቱን በሙሉ አስታጥቀን ደመቀ መኮንንና አብይ አህመድ ያሴሩት ያለን ማለት ነው። አስታጥቀን ትግራይን ይውረሩት። ይሄ ምን ለማድረግ ነው መሰላችሁ? የትግራይ ህዝብና የአማራ ህዝብ ተዋግቶ አያውቅም። ህዝብ እንደ ህዝብ ነው የምነግራችሁ ያለው። ተዋግቶ አያውቅም በምንም ተአምር። በታሪክ የ3000 4000 ዓመት የሚባል የኢትዮጵያ ታሪክ እንግዲህ የእነዚህ ህዝብ ነው። የትግራይና የአማራ የኤርትራ የአፋር ታሪክ ነው። ከዛ ነው በኋላ እየሰፋ አሁን ያለችው ኢትዮጵያ የተፈጠረችው። ግን በታሪክ
አብሮ አንድ አይነት ቤተክርስቲያን አመት ሲሆን ወደ አማራ ክልል ከየትም እየጎረፈ ከትግራይ እንደዚህ ሲሆን እየሄደ ተጋብቶ ሁሉንም ነገር አርጎ ይኖር ነበር እንጂ በምንም ተአምር ደም ተፋሶ ህዝብን እንደ ህዝብ ደግሞ ተነስ ብለህ ህዝብ ላይ በዚህ በአብይ አህመድና በደመቀ መኮንን ጊዜ ነው ሊደረግ ታስቦ የነበረው። ትንሽም አርገውት የነበሩት ግን አልተሳካላቸውም። ህይወታቸው ብዙ አጥተዋል። ጀግኖች እነ ሰዓረ መኮንን እነ ዶክተር አምባቸው ህይወታቸው አጥተዋል። ያልተሳካበትም በዛ ምክንያት ነው። ትግራይም መጥተው ብዙ ስህተት ተሰርተዋል። በጣም ብዙ ስህተት የህዝቡ እንደ ህዝብ ግን አይደለም። የብልጽግና ተጠያቂው ብልጽግና ነው። አሁን የትግራይ ህዝብ ከአማራ ህዝብ ጋር ቤታቸው እንዳለው የሚያወራረደው ሂሳብ የለውም። ህዝቡ ምን አድርጎ ነው? ህዝቡ ለራሱ ሚሊሻ ሆኖ ሲመጣ እኮ ልክ ወዲያው እንደተያዘ ሂድ ወደ እርሻችሁ እያለ ነበር የሚለቃቸው። እንኳን ሌላ ይቀርና ይሄ ጠመንጃ እኮ በሬ ሸጬ ነው የገዛሁት የመንግስት የሰጠኝ አይደለም ተሳስቼ ነው ካለ ይዘው ሂድ እየተባለ ነበር የሚለቀቅ የነበረው። ጦርነቱ ያው ከፍተኛ የሆነ ጦርነት እያለ ትግራይ ውስጥ ማለት ነው። ይሄ ታስታውሱታላችሁ፣ አትርሱት። ስለዚህ አይጣላም፣ ተጣልቶም አያውቅም በታሪክ። አሁንም እየፈረሰባቸው ነው ያለው። ይሄንን ነው ሀዘን ተቀምጠው ያሉት። በምንም ተአምር እየጨለመች እየሄደች ነው የነዚህ ነፍሰ በላዎቹ። እንበርታ፣ እንጠንክር። ሁላችሁንም የምትችሉትን ስሩ። ለሚዲያ ይሆናል የምትሉትን ላኩልን። ሀቅነቱን አረጋግጣችሁ ሪከርድ አድርጋችሁ ልትልኩ ትችላላችሁ። በጽሁፍ ልትልኩልን ትችላላችሁ። በተለያየ ነገር ስልካችን ደውላችሁ ማነጋገር ትችላላችሁ። ላይቭ ለህዝባችሁ መልእክት ማስተላለፍ የምትፈልጉ ከሆነ ማስተላለፍ ትችላላችሁ። ያው ስልካችን ታቆታላችሁ እያልኩኝ ለአሁን እዚህ በቃና እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው።